አቤል ሙሉጌታ ሙዚቃ ቆመ የሚባለው እውነት ነው? በኋላ ዘምራለሁ እንጂ አልዘፍንም ብሏል። ከዚህ በኋላ እንደውም ክርስቲያን ሆኜው እስከርጅናዬ ክርስቲያን ሆኜ ብችል ደግሞ እንደ አባቶቼ ገድል እንደሰሩት ገድል ብሰራ እንደው በታደልኩኝ ጸልዩልኝ። ዘፈን አቁሜ ለኢየሱስ መዘመር ጀምሬያለሁ። ድምጻዊ አቤል ሙሉጌታ። ታዋቂው ድምጻዊ አቤል ሙሉጌታ ከዚህ በኋላ ዓለማዊ ዜማዎችን ከማውጣት ተቆጥቦ ሙሉ ዘመኑን ለፈጣሪው በመዘመር ለማሳለፍ መወሰኑን በዛሬው ዕለት በይፋዊ ፌስቡክ ገጹ አስታውቋል። አቤል ሙሉጌታ ለዓመታት የሙሉ ወንጌል አብያተ ክርስቲያናት መዝሙሮችን ሲያዳምጥ እንደነበር አስታውሶ ከዚህ በኋላ ከዘፈኑ ዓለም የለሁበትም የጠፋው ልጅ ተገኝቷል ሲል በደስታ ገልጿል። ለውጡ እንዲመጣ በጸሎት ከጎኑ ለነበሩ የሃይማኖት አባቶችና መጋቢዎች እንዲሁም ዘማሪዎችም ምስጋናውን አቅርቧል። አቤል የዘፈኑን ዓለም ውስብስብና አጋንንታዊ አሰራር ያለበት ሲል የገለጸው ሲሆን ዝናና በዚህ ዓለም ያለው ፈገግታ ሁሉ የውሸትና ከንቱ መሆኑን ገልጿል። በተለይም ዘፋኝነትና ስካር የማይነጣጠሉ መሆናቸውን ጠቁሞ አምላክ ከዚህ ህይወት ስለታደገው ምስጋናውን አቅርቧል። ድምጻዊ አቤል ሙሉጌታ ቀደም ሲል በ2005 እስከ 2007 ዓ.ም አካባቢ ለ2 ዓመታት ዘፈን አቁሞ እንደነበር አስታውሷል። በወቅቱ ከመጋቢ ቸሬ ጋር የነበረውን ቆይታ ወደ ኋላ የመመለስ ፈተናውን እንዲህ ሲል ገልጿል። ጥቤ ወይም ጥበቡ ቀድሞ አመለጠ፣ እኔ ግን ወደ ዘፈኑ ተመልሼ በኃጢአት ስረክስና ሳመነታ ጌታ ሲገስጸኝ ቆየ። በተጨማሪም እሰይ የተሰኘውና በዘማሪ በረከት አለሙ ተዘምሮ በህዝብ ዘንድ የሚታወቀው ዝማሬ እርሱ በ2003 ዓ.ም በጨለማ ህይወት ውስጥ ሆኖ የአባቱን ቤት ናፍቆ የጻፈው መሆኑን ይፋ አድርጓል። ውድ ቤተሰቦቻችን የአቤል ሙሉጌታ ንግግርንም ተከትሎ በርካታ ሰዎችንም እያነጋገረ ያለ ጉዳይና እንዲሁም ትችትም እየተሰነዘረበት ይገኛል። የነዚህን ሁሉ ዝርዝር መረጃዎች በውስጡ አካተን ይዘናል። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ የዘወትር ቤተሰብ ሁኑ። እንዲሁም ደግሞ የለቀቅናቸው አዳዲስ መረጃዎች ወደ እናንተ በቀጥታ እንዲደርሳችሁ የደወል ምልክቷን በመጫን አብራችሁን እስከ ፍጻሜው እንድትዘልቁ እጋብዛለሁ። እንኳን ደስ አላችሁ። ሰላም ለእናንተ ይሁን። በ2003 ዓ.ም ለጌታዬ ለኢየሱስ የሰራሁት ምዕራፍ 1 እና ምዕራፍ 2 ዝማሬዎችን ተባረኩበት። በቅድሚያ ግን ይህንን እንድታነቡ እጋብዛችኋለሁ። ሰላም ይብዛላችሁ። በስሙ አምናችሁ ሄዳናችሁ እንኳን ጌታ ረዳችሁ። ሁላችሁንም በጌታ ፍቅር እወዳችኋለሁ። ኢየሱስ ክርስቶስ ጌታ ነው። አዳነን፣ መራን፣ አሻገረን፣ ከባርነት ቀንበር አላቀቀን። እግዚአብሔር ብርቱ ነው፣ ተዋጊ ነው፣ ስሙም እግዚአብሔር ነው። አዎ በነጻነት ልንኖር ክርስቶስ ነጻ አውጥቶናል። አዎ የተቀበልነው መንፈስ አባባ የምንልበት የልጅነት መንፈስ እንጂ ዳግመኛ የባርነት መንፈስ አይደለም። የሚከብደን ሸክም የለንም። እርሱ ጌታ ሸክማችንን ሁሉ ተሸክሞታል፣ መስቀል ላይ ጨርሶታል። ዕዳ የለብንም፣ በደሙ ታጥበናል። የመንፈሱን መያዣ ሰጥቶናል። አዎ አንዳንዶች ተከራካሪዎችንም ውቀሱ፣ አንዳንዶችንም ከእሳት ነጥቃችሁ አድኑ እንደሚል ቃሉ ሳንታክት አንዱ ስለ ሁሉ ሞተ ያለን እንመሰክራለን። በቅጥያ የማይደምቀውን የተቀባውን ከስሞች ሁሉ በላይ የሆነውን ስሙን እንተርካለን። ኢየሱስ እንላለን፣ ሌላ ወሬ የለንም። እናንተ የአባቴ ብሩካን በክርስቶስ ያመናችሁ ሆይ ጥቂት ምክክርነቴን ላውጋችሁ። ጌታ የጠራኝ ገና በ14 ዓመቴ ነው። ሙሉ ወንጌል ሞቢል ቤተክርስቲያን ደህንነት አስተምራኛለች። እኔን ብቻ ሳይሆን ወንጌል መስክሬላቸው ከዳኑ ጓደኞቼ ከአንድ ወንድሜ ጋር የውሃ ጥምቀት ወስጃለሁ። በመንፈስ ቅዱስ እሳት እጠመቅ ዘንድ ልዑል አልከለከለችኝም። የጸጋ ስጦታንም ቢሆን እንዲሁ ጌታ እንደ ሰው አይደለማ፣ ለቃሉ ታማኝ ነው። እውነት እላችኋለሁ ከዛን ጊዜ ጀምሮ እስከ ዛሬ አልተለየኝም። ይህንን እስክጽፍላችሁ ቸኩዬ ነበር። በደስታ መንፈስ ውስጥ ሆኜ ነው የምጽፍላችሁ። ጌታን አውቀዋለሁ። ከጎኔ ካለ ሰው በላይ የቅርቤ ነው። ሲናገር አቤት አባ እነሆኝ እለዋለሁ፣ አደምጠውማለሁ። በጎቼ ድምጼን ይሰሙኛል። እንደዛ ማለቴ ነው። በጓዳችን ከጌታ ጋር ብዙ እናወጋለን። ስራ ሲለኝ እሰራለሁ፣ ተናገር ሲለኝ እናገራለሁ። ራቅ ሂድ ጠፋ ስልበት ያዝናል፣ ራቅ ሄድ ጠፋ ስልበት ያዝናል፣ ይናፍቀኛል። በቃ ጌታ ፍቅሩን የቀመሱ ያውቁታል። ይህ ብቻ አይደለም፣ ልዑል ኢየሱሴ ሰልፍ ያስተማረ ገና በልጅነቴ ነው። በጀርባዬ ስለ ስሙ ስመሰክር ብርቱ በትር ጭምር አልፏል። በጌታ ፊት አልዋሽም። ሁለተኛ ቆሮንቶስ 6 በእግዚአብሔር ኃይል ለቀኝና ለግራ በሚሆን በጽድቅ የጦር
በጨወርቃ በክብርና በውርደት በክፉና ወሬ በመልካም ወሬ ራሳችንን እናማጥናለን። አሳቾች ስንባል እውነተኞች ነን፣ ያልታወቁ ስንባል የታወቅን ነን፣ የምንሞት ስንመስል እነሆ ሕያዋን ነን፣ የተቀጣን ስንሆን አንገድልም፣ ሐዘንተኞች ስንሆን ዘወትር ደስ ይለናል፣ ድሆች ስንሆን ብዙዎችን ባለጠጎች እናደርጋለን፣ አንዳች የሌለን ስንሆን ሁሉ የኛ ነው። እኛ ከደምና ከስጋ ጋር ውጊያ የለንም፣ ይልቁንስ በአየር ላይ ካለ የጨለማው ኃይል ጋር እንጂ። ንግግራችንም ቢሆን በሰው ጥበብ አይደለም፣ በቃ ከቃሉ በጭራሽ ተነጥሎ አያውቅም። እምነታችሁም በእግዚአብሔር ኃይል እንጂ በሰው ጥበብ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር እንጂ በሚያባብል በጥበብ ቃል አልነበረም ተብሎ እንደተጻፈ በሚያባብል ቃል አልተናገረም። የተሰለፍኩት ቀራንዮ ተርታ ነው። ብትጠሉኝ እንኳ እወዳችኋለሁ፣ እኔ ልጠላችሁ አልተጠራሁም። ብትሰድቡኝ እመርቃችኋለሁ። ሆኖም አንዳንዶቻችሁ ካለም መስያችሁ ለብዙ ዓመት በከንቱ ደከማችሁ። አንድ ቃል ልጋብዛችሁ፣ ካለምስ ብትሆኑ ዓለም የራሱ የሆነው ይወድ ነበር። ነገር ግን እኔ ካለም መረጥኋችሁ እንጂ ካለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል። ዮሐንስ 15:19 ይልቅ ልባችሁን ወደ ጌታ አቅኑ፣ ተመለሱ፣ ንስሐ ግቡ። ሞትና ሕይወት በምላስ ናቸው፣ ከበለስ ፍሬ ወይን አይቀጠፍም። እኔ እንዳመለጥኩ አምልጡ፣ በርቱ፣ ጽኑ፣ አይዟችሁ፣ ጌታ በደጅ ነው። ራእይ 22 አመፀኛው ወደፊት ያምጽ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀድስ አለ። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከኔ ጋር ነው። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ። ጌታ ይባርካችሁ። በተከታታይ የምለቀውን ዝማሬን እናንተ የአባቴ ብርኳኖች ተባረኩበት ሲል በፌስቡክ ገጹ ይህንን አቤል ሙሉጌታ ለጥፏል። ድምፃዊ አቤል ሙሉጌታ ከዓለማዊ የሙዚቃ የዘፈን ዓለም ሙሉ በሙሉ መውጣቱንና ወደ ክርስትና እምነቱ ወይም ወንጌል መመለሱን በይፋ ማስታወቁ የዕለቱ መነጋገሪያ ወሬ መሆኑ የሚታወቅ ነው። ድምፃዊው መጋቢት 21 ቀን 2018 ዓ.ም በማህበራዊ ትስስር ገጹ ባሰፈረው ሰፊና ስሜታዊ መልእክት ውሳኔውን ከማሳወቅ ባለፈ እስካሁን ሲንቀሳቀስበት የነበረውን የሙዚቃ ኢንዱስትሪ በከፍተኛ ሁኔታ አብጠልጥሎታል። አቤል ዘርፉን ቆሻሻ የውሸት መልክና በውስብስብ አጋንንታዊ አሰራር ተያዘ ሲል የገለጸው ሲሆን ዓለማዊ ዘፋኝነት ከስካር ጋር ፈጽሞ የማይነጣጠል መሆኑን በመግለጽ በዘርፉ ያሉ የቀድሞ የሙያ አጋሮቹ ይህንን ዓለም ትተው እንዲወጡ ጥሪ አቅርቧል። ይህ የአቤል እርምጃና መግለጫ በኪነ ጥበቡ ማህበረሰብና በተከታዮቹ ዘንድ የተለያዩ አመለካከቶችን አጭሯል። በአንድ በኩል የእምነት ተከታዮችና የሃይማኖት አባቶች የወሰደውን እርምጃ በከፍተኛ የደስታ ስሜትና የጠፋው ልጅ ተገኘ በሚል አቀባበል የተቀበሉት ሲሆን፣ በሌላ በኩል ግን ድምፃዊ ለዓመታት ሲተዳደርበትና ስም ሲያተርፍበት የነበረውን ሙያ በአጠቃላይ አጋንንታዊና ቆሻሻ ብሎ መፈረጁ የሙዚቃ ኢንዱስትሪውን አጠቃላይ ገጽታ በጥቁር ቀለም የሚቀባና ሚዛናዊነት የጎደለው ትችት ነው የሚሉ ወገኖቹም አልጠፉም። በመግለጫው ላይ ጎልቶ የወጣው ሌላው አነጋጋሪ ነጥብ አቤል በዓለማዊ ዓለም ውስጥ እያለ የጻፈውን መንፈሳዊ መዝሙር የሚመለከተው ነው። ድምፃዊው በ2003 ዓ.ም በራሱ አገላለጽ በእሪያ ሰፈር በጨለማው ዓለም ሆኖ የአባቱን ቤት በናፈቀበት ወቅት እሰይ የተሰኘውንና በዘማሪ በረከት ዓለሙ ተዘምሮ ከፍተኛ ተወዳጅነትን ያተረፈውን መዝሙር መጻፉን ይፋ አድርጎታል። ከዚህም በተጨማሪ ከ2005 እስከ 2007 ዓ.ም ባለው ጊዜ ውስጥ ዓለማዊ ሙዚቃን አቁሞ እንደነበር፣ ነገር ግን በድጋሚ ፈተና በዝቶበት ወደ ዘፈኑ ዓለም ተመልሶ እንደነበር በግልጽ አምኗል። ይህ ታሪኩ አሁን የወሰደው የንስሐና የመመለስ ውሳኔ ምን ያህል ጽናት ይኖረዋል የሚል ጥያቄን በአንዳንድ ታዛቢዎች ዘንድ ማስነሳቱም አልቀረም። ከዚህ ሁሉ መንፈሳዊና ስሜታዊ ትርክት ጀርባ ግን ግልጽ የሆነ የሚዲያና የማህበራዊ ይዘት ወይም ኮንተንት ስርጭት ስትራቴጂም አብሮ ታይቷል። አቤል ይህንን የለውጥ ምስክርነት በሰጠበት ዕለት አዲስ በከፈተው የዩቲዩብ ቻናል 2 አዳዲስ መንፈሳዊ መዝሙሮችን ከቀኑ 11 ሰዓት ላይ እንደሚለቅ በማሳወቅ ተከታዮቹን ጋብዟል። ይህ አካሄድ አርቲስቱ ከዓለማዊ መድረክ ሲወጣ የዲጂታል ገቢና የኪነ ጥበብ ተሰጥኦን ሙሉ በሙሉ ወደ መንፈሳዊ ኢንዱስትሪ በማዞር አዲስ የሙያ መስመር በይፋ መጀመሩን ያሳያል። የአቤል ሙሉጌታ ውሳኔ በኢትዮጵያ የኪነ ጥበብ ታሪክ ውስጥ ከዓለማዊ ወደ መንፈሳዊ የሙዚቃ ዘርፍ የተሸጋገሩ አርቲስቶችን ቁጥር ከፍ የሚያደርግ ነው። ይሁን እንጂ የሰነዘረው ከባድ ትችትና የለውጡ ሂደት
እድገት በቀጣይ በሚያወጣው ስራዎች ላይ በሚያሳየው ጽናት የሚመዘን ይሆናል። ቀጥሎም ከዚህ በፊት የምትተዳደርበትን የኪነ ጥበብ ትልቅ ሙያ ላይ ማላገጥ ግን ነውር ነው። አንተ ዘፈን ያቆምከው የሙዚቃው ንጉስ ቴዲ አፍሮ የወገኖቹ በየቦታው መርገፍ ሲያሳምመው ናአት ብሎ ዘፍኖ ከህዝቡ ጎን ሲቆም አንተ በመንበሳጨት ከዳር ቆሞ መተቸት ቀላል ነው ብለህ ከሙያ አጋርህና ደግፎ ከዚህ ካደረሰ ህዝብ ጎን መቆም ሲገባ ተቃውመህ የመጣቀን ነው። ህዝብ ለአንዴና ለመጨረሻ ጊዜ አንቅሮ ተፋ። አዲስ አልበምህንም ልክ እንደ ሶስተኛው አልበምህ ራስህ ብቻህን ሰማኸው። አሁን ደግሞ የሙዚቃውን ንጉስ ቴዲ አፍሮ አዲስ አልበም ሊለቅ መሆኑን ስትሰማ ከዚህ በፊት ያስከበረህን ሀብት ያፈራህበትን የተከበረ ትልቅ ሙያ ዘፈን ኃጢአት ነው ብለህ መጣ። ከዚህ በፊት የሰጠኸውን ቃለ መጠይቅ ላስታውስህ ይለዋል። ላስታውስህ ይላል አንዱ በትችቱ። ውድ ቤተሰቦቻችን እውነት አቤል ሙሉጌታ ወደ መንፈሳዊ ህይወት የተመለሰው የህዝብን ትችትና ተቃውሞ መቋቋም አቅቶት ነው ወይስ እሱ እንዳለው ተጸጽቶ ወደ ራሱ ተመልሶ በልጅነት ያደገበት ያሳደገችውን ቤተክርስቲያን አስቦ ልቡ በጸጸት ደምቶ ነው የሚለውን እንግዲህ የራሱ የጉዳዩ ባለቤት አቤል ነው ሊያቅ የሚችለው። እንግዲህ የአቤል ሙሉጌታ ጉዳይ ህዝቡን ለሁለት ጎራ ከፍሎታል። አንደኛው ተቃውሞ ስለበዛበት ሙዚቃውን መቋቋም ስለማይችል ከዚህ በኋላ ሙዚቃ ብሰራም ደምጥለት ሰው ስለሌለ ኮንሰርት ላይም እሱ አለበት ከተባለ የሚገባ አንድም ሰው እንደማይኖር ስለተረዳና ስለተገነዘበ ህዝቡን ለማታለል ወይም ደግሞ ራሱን ለማታለል የተጠቀመው ዘዴ እንጂ እውነት እሱ አምኖ አይደለም የሚሉ እንዳሉ ሁሉ እውነትም የጌታ ፍቅር ገብቶት ነው ከዚህ በኋላ ዓለም ከንቱ እንደሆነች አስቦ ነው ሁሉንም ነገር አይቶ ያላየው ነገር የለምና ከዛ አንጻር ገብቶትና ተረድቶት ነው እንጂ ሌሎች እንደሚሉት ሙዚቃውን ደምጥለት ሰው ስለሌለ በመዝሙር ደግሞ የተሻለ ገቢ ላግኝ ብሎ አስቦ አይደለም ብለዋል። እንግዲህ ውድ ቤተሰቦቻችን እንግዲህ እውነታው ያለው ከባለቤቱ ዘንድ ነው። እኛ ግን በእኛ በኩል ለዛሬ ነበረን መረጃ ይህንን ይመስል ነበር። ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ዘወትር አዳዲስ መረጃዎችን አግኙ። እንዲሁም የለቀቅናቸው ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጭናችሁ እስካሁኑ ደቂቃና ሰከንድ ድረስ አብራችሁን ስለዘለቃችሁ ከልብ አመሰግናለሁ። ሰላም ቆዩ።